ሰላም ዩቲዩብ ተከታታዮቼ ከዛሬ ጀምሮ በዚህ ቻናል ላይ ነው መለቀላችሁ ቪዲዮአችሁ ማለት ነው። በዛኛው በዋናው ቻናሌ ላይ ያው ላይቭ ነው መግባት የምችለውና ላይቭ ገባለሁኝ። ግን እዚህ ጋር ቪዲዮ መለቀላችሁ በዚህኛው ቻናሌ ነው። ያው መጀመሪያ ሰብስክራይብ ማድረጋችሁን አረጋግጡ። ከዛ ያው እዛኛው ቻናሌ ላይ የላካችሁልኝን ነው ዛሬ የምፈታላችሁ ማለት ነው። ላይክ ማድረጋችሁንም አትርሱ፣ ሰብስክራይብ ማድረጋችሁንም አረጋግጡ፣ የደውል ምልክቷንም ማብራታችሁን አረጋግጡ፣ ያው እንዲደርሳችሁ ማለት ነው ቪዲዮን ስለቅ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ማኪ ሰላም መቅዲ ሰላም፣ እባክሽ ፍችልኝ። በእውነታው ሙሉ ነጭ የሆነች ሴት ድመት አለችኝና በህልሜ እኔ ሶፋ ላይ ብርድ ልብስ ለብሼ ተኝቼ ነበርና ድመት ትመጣና እላይ ላይ ቁጭ ትላለች። ከዛ ራሷን እያሻሿት እያለ መዳፊን በጣም ትነክሰኛለች። ከዛ ብታገልም አለቅም ትለኛለች። በኋላ ላይ ግን በግድ መንጋጋዋን ፈልቅቄ እጄን አስለቀቅኳት። ከዛ እጄ ደም የለውም ግን ጥርሷ ያረፈበት ወደ ውስጥ ስጋዬ ተጎልጉሎ ይታያል። ከዛ ላስወጣት በሞክር አምልጣኝ ተኝቼበት የነበረውን ሶፋ ላይ ወጥታ ቁጭ ትላለች። ምንድነው እባክሽ ፍቺልኝ? እሺ አንደኛ ድመት የቅርብ ሰው ጠላትን ነው የምታመላክተውና ስትነክስሽ ማለት ወቀሳ ባላረግሽው ነገር ወቀሳ እንደሚመጣብሽ ነው የሚያመላክትሽና ያው መጠንቀቅ ነው። በቅርብ ሰው የሚመጣ ወቀሳ ያላግባብ ባላጠፋሽው ነገር ማለት ነው፣ ባላረግሽው ነገር እንደዛ ማለት ነው። እና ያው ድመት ደግሞ እንደገና ደግሞ መተትንም ድግምትንም ስለሆነ ብታመላክተው ምንም ጥሩ ነገር የላትም ድመት። እና ደግሞ የቅርብ ሰው ጠላትንም ነው የምታመላክተው። ስለዚህ ስትነከሽ ማየትሽ ጥሩ አይደለም። ያው ጸሎት በደንብ አድርጊ። አንቺ ያው ሶፋ ላይና ብርድ ልብስም ለብሰሽ ነው ያየሽው። ብርድ ጸጋ ነው፣ ሶፋውም ጸጋ ነው የሚያመላክተው። ግን በዛ የሚመቀኝሽ ሰው እንዳለ ነው የሚያመላክትሽ። እና ያው ግን መጠንቀቅ ያስፈልጋል። ያንን ነው ማራኪ ሰላም መቅዲ ሰላም፣ በህልም ከምኖርበት ቤት ፊት ለፊት ይመስለኛል የሆነ ትልቅ ሰውዬ አዋቂ ነገር ይመስለኛል ቡና ቆልቶ ሊያሸተኝ ፈጥኖ መጥቶ ሲያሸተኝ እምቢ ብዬ እደፋበታለሁ። የሚኖርበት ቤት ፎቅ ይመስለኛል የእሱ። አመሰግናለሁ። እሺ እንትኑ አልገባኝም። ሰውዬው አዋቂ ነገር ይመስለኛል። አዋቂ ነገር ማለት ጠንቋይ ምናምን ነገር ነው የሚመስልሽ? እሺ ቡና የተቆላ ቡና እንግዳ የሚሆን ሰው ሊመጣ እንደሆነ ወደ ቤትሽ የሚያመላክት ነው። ያው ቆልቶ ሊያሸትሽ ሲል እንትን ያልሽው ያው ምንም እንትን የለውም። ያው የተቆላ ቡና እንግዳ የሆነ ሰው ወደ ህይወት ሊመጣ እንደሆነ ግን ያንን ነገር እንትን እንደማትቀበይ ነው እንትን የሚልሽ ያ ነው። ኪያ መቅዲ በሰላም ነው ጥፍት ያልሽው? አው ጠፍቼባችኋለሁኝ። በቃ ካሁን በኋላ በዚህኛው ነው ቪዲዮ መለቅላችሁ። እዚህ ቻናል ያው ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ከዛሬ ወዲህ ያው በዚህ ቻናል ላይ ነው። እዛ ላይም ብልኩልኝ ችግር የለውም። ከዛ ላይ ወደዚህ አምጥቼ እፈታላችኋለሁ ማለት ነው። እዚህ ጋም ብታስቀምጡት ከዚሁ መፍታቴ እቀጥላለሁ ማለት ነው። ችግር የለውም። አስቀምጡልኝ። የተመቻችሁ ቦታ ስታስቀምጡ ችግር የለውም ማለት ያው መጨረሻ የምለቀው ቪዲዮ ላይ ይሁን። እዛ ላይም ላይቭ በምለቅበት ሰዓት ላይ ላይቭ ላይ ከስር ማስቀመጥ ትችላላችሁ። አለዚያ ደግሞ እዚህኛው ቻናል ላይ ማስቀመጥ ትችላላችሁ። ያው ቶሎ ቶሎ ይፈታል ማለት ነው ከዛሬ በኋላ። የኪዳነ ምሕረት ልጅ ሰላም መቅዲ ሰላም፣ በህልም እኔና ሁለት የሴት ጓደኞቼ ቁጭ ብለን ወንበር ላይ ፍቅረኛዬ በጀርባ የሚታዘል አንድ ፒክ ቦርሳ እና አንድ ቱታ ከለር ያለው ቦርሳ ይዞ ይመጣና መኪና ውስጥ አስገቢልኝ ብሎ ፒንኩን ቦርሳ ያሳዝለኛል። ቦርሳ ውስጥ የሱ የስራ እቃ ከቶበታል እና ከወንበሩ ላይ እጄን ይዞ ያነሳኝና እየጠራራሁ ሳሳጋ እጁን ከእኔ እኩል ይዘረጋል እና ጡቴን ሊነካ ሲል እከለክለዋለሁ። ከዛ ነቃው። ምንድን ነው? እሺ ወንበር ክብርን፣ ሹመትን፣ ስልጣንን ነው የሚያመላክተው እና ከዛ ላይ ሲያነሳሽ ማየት ትንሽ እንትን አይደለም።
ቦርሳ ልጅን ያመላክታል። ቦርሳ ልጅን ያመላክታል። መኪና ውስጥ አስገቢልኝ ሲልሽ መኪና ህይወትን ከመምራት ጋር የተያያዘ ነው። ያው እንትን አይደለም ያው እና ሳዛጋ ነው ያልሽው። ማዛጋት ያው የሆነ አዲስ ነገር የሚሰሚው ነገር እንዳለ ነው የሚያመላክትሽ እና ያው ጸሎት አድርጊ። ያው ጸሎት ማለት ነው። ከወንበር ላይ ማንሳቱ ግን አንቺን ትንሽ እንትን አይደለም። መሲ መቅዲ በሰላም ነው የጠፋሽው? አዎ ጠፍቼባችኋለሁ። በቃ ካሁን በኋላ ግን አልጠፋም። እሺ ትንሽ ስላስቸገረኝ ነበረ። ያው በዛኛው እንትን ነው ላይቭ ገባለሁ። ላይቭ ስገባ በዛ ላይ እንገናኛለን። ግን ያስቀመጣችሁልኝን ህልሞች እዚህ ጋር ነው መፈታላችሁ ካሁን በኋላ። ያው በዚህ ታገኙታላችሁ ማለት ነው። እሺ ፍሬ መቅዲ እንዴት ነሽ? እግዚአብሔር ይመስገን። በእውነታው ዓለም መሄድ የምመኘውና የማስበው ቦታ አለ እና በህልሜ ወላጅ አባቴ አንቺ እኮ ትሄጃለሽ ይለኛል። ከዛ እኔ እንዴት አወክ ስለው የሆነ ሰውዬ በህልሙ አይቶልሻል ይለኛል። የሆነ ሰውዬ ሲለኝ ሰውዬው አላቀውም፣ ግን ትልቅ ሽማግሌ ይመስለኛል። በህልም ውስጥ ፕሊስ እንዳታልፊኝ እሺ። ወላጅ አባቴ ሲሉ የትልልቅ ሰዎችን ምክር መስማት ነው፣ መስማት እንደሚኖርብሽ የሚያመላክትሽ ነው። ያው ትልቅ ሰው ሽማግሌ ይመስለኛል ትሄጃለሽ ሲሉ ሻይሽ። ስለዚህ ያው እሳቸው በመድኃኒዓለምን እንትን ይላሉ ይመሰላሉ። ትልቅ አዛውንት ሆኖ ከሆነ ያንን ነው የሚያመላክትሽ እና ያው የፈለግሽው ነገር እንደሚሳካ ነው የሚያመላክትሽ። ገነት ሰላም መቅዲ ስልክ ሲቃጠል ምንድነው? ስልክ ጸሎት ነው። ስለዚህ ሲቃጠል ሲሰበር ምናምን ትንሽ እንትን አይደለም፣ ጸሎት አድርጊ ማለት ነው። እሌኒ ሰላም መቅዲ ሰላም። በህልም አንድ መርካቶ የሚመስል ገበያ ውስጥ ከሆነ ሰውዬ ጋር ገብቼ ፍራፍሬ ገዛለሁኝ። ከዛ የገዛሁትን ይዤ ባስ ውስጥ እገባለሁ። ባሱ ውስጥ እንደ ሳሎን ሰፊ ይስለኛል። ከዛ ሄጄ ወንበር ላይ እቀመጥና የገዛሁትን እቃዎች በከረጢት ውስጥ አስተካክዬ አስቀምጣለሁኝ። ከዛ 2-3 ከረጢቶች አርጅተዋል መጣል አለባቸው እላለሁኝ። ከዛ ያስተካከልኩት እቃ ከወንበር ስር አድርጌ አጠገቤ ካለው ሰው ጋር እያወራው ከኋላዬ የተቀመጠ ሰው ከከረጢቱ ውስጥ አውጥቶ ይበላል። እንዴ የራስህን የሆነ ነገር ትበላለ ብዬ ከባሱ ወርጄ ወደ ፖሊስ ጣቢያ የመሄድ ይመስለኛል። ግን ወደ ግቢ ስገባ ቤተክርስቲያን ይመስለኛል። ከዛ የተወሰነ ካህናቶች ያለሁኝ። ከዛ ውስጥ ይረጋጋል። ለምነኮሱት አልተውም ላለው ይቅርታ ከበዛሁብሽ ችግር የለውም። ገበያ በህልም ትንሽ ጥሩ አይደለም። ገበያ መከራን ስለሆነ የሚያመላክተው ግን ፍራፍሬ ገዛለሁ ነው። ፍራፍሬ እንኳን ጥሩ ነው በጣም የበሰለ ፍራፍሬ ገቢን ያመላክታል፣ ልጅንም ያመላክታል። ምን አይነት ፍራፍሬ እንደሆነ ስላልገለጽሽልኝ ያው ግን ጥሩ ነገር ነው የሚያመላክተው ፍራፍሬ ማለት ነው። ባስ ውስጥ እገባለሁ። ባስ የምኞት መሳካት ስለሆነ የሚያመላክተው በጣም ቆንጆ ነው። ወንበር ላይ መቀመጥ ሹመትን፣ ከፍታን፣ ስልጣን ስለሆነ የሚያመላክተው በጣም ጥሩ ነው። ያው አስተካክሎ ማስቀመጡም ጥሩ ነው። ከህይወትሽ የሆነ አላግባብ የሆኑ ነገሮችን ለማስወገድ እንደምትይ ነው። አላግባብ የሆኑትን ከህይወትሽ ማስወጣት እንደምትፈልጊ የሚያመላክትሽ ነው። ያው አርጅተዋል ስል ነው ያልሽው። ያው ይሄንን ነው የሚያመላክትሽ። ካህናቶቹን ማየትሽ በዕለቱ የዋሉ ቅዱሳን ያመላክትሻል። ቤተክርስቲያኑ ካስታውሹ ብትሄጂ መልካም ነው። ጥሩ ነገር ነው የሚያመላክትሽ። ይረጋጋል፣ ውስጥሽ ሲረጋጋ፣ ውስጥሽ ሲረጋጋ ነው ያየሽው። በጣም ቆንጆ ነው። ውስጥሽ ሰላም እንደሚያገኝ የሚያመላክትሽ ነውና ካህናቶች ደግሞ በዕለቱ የዋሉ ቅዱሳን ያመላክታሉና ቆንጆ ነው በጣም። ናታን እኔ
ሰላም መቅዲ በህልም ብዙ የእጅ ቦርሳዎች ግድግዳ ላይ ተሰቅሎ አያለሁ። ሌላ ግድግዳ ላይ ለመስቀል ፈልጌ ሚስማር እየፈለኩ አገኛለሁ። ሚስማር የጫማ ሚስማር ይመስለኛል። በጣም ብዙ ነው። አረንጓዴ፣ ቀይም ጥቁርም ከለር አለው እና በእጄ ይዤ ቦርሳውን አያለሁ። ነቃ መቅዲ እንዳታልፊኝ በማርያም። እሺ ያው ቦርሳ ልጅን ነው ሴት ልጅን ነው የሚያመላክተው። ቦርሳ በጣም ቆንጆ ነው። ፋና መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም እናቴ በጣም የምታምር ሴት ልጅ ወለደች፣ ግን ደግሞ እትብቷ ግን አልተቆረጠም፣ አልተለያዩም። ምንድነው መቅዲ? ሴት ልጅ ሲሳይ ነች። ሴት ልጅ መውለድ ከሀሳብ መገላገል ነው መውለድ እና በጣም ቆንጆ ነው። ሀየሎም እንዴት ነሽ መቅዲ? እግዚአብሔር ይመስገን። በህልም የሆነች ሴት ልጅ ከኋላ መኪና ላይ ይዛኝ ትወጣና የሆነ ፎቅ ስንደርስ ይዛኝ ትገባለች። ከዛ የሆነ ተለቅ ያለ ሰውዬ መሬት ላይ ቁጭ ብሎ ታሳየኛለች። እሺ መኪና ላይ ከማታውቂው ሰው ጋር መኪና ላይ መሳፈር ትንሽ እንትን አይደለም። ሲነዳ ያየሽው ሰው ማታውቂው ከሆነ ህይወትሽን በማታውቂ ሁኔታ አቅጣጫ ሊቀየር እንደሆነ የሚያመላክትሽ ነው ያውና፣ ስለዚህ መጠንቀቅ ይኖርብሻል። በማታውቂው ሁኔታ እንዳይሆን እና መጸለይ መጠንቀቅ ይኖርብሻል። ምክንያቱም ህይወትን ከመምራት ጋር የተያያዘ ስለሆነ መኪና ማለት ነው። ማናውቀው ሰው ሲነዳ ማየት ጥሩ አይደለም። ያው ህይወታችን ላይ ምን ሊፈጠር እንደሚችል እንትን ስለማይል ማለት ነው መጠንቀቅ መጸለይ ነው። ሄለን የቀድሞ ፍቅረኛዬ ልብሱ ሻንጣ ይዞ ወደ ቤት ጠቅልሎ ገባ እና ቤት ገባ ማን አለህ አልኩ ጠየቅኩት። ከዚያም እሱ ተመለከተኝ እና ምንም አልተናገረም፣ ጸጥ አለ። ወደ ህይወትሽ እንደሚገባ ነው። ሙሉ ለሙሉ ወደ ህይወትሽ እንደሚገባ ነው። ኃላፊነት ከነ ኃላፊነት መቀበል አንድ ላይ ማለት ነው። ወደ ህይወትሽ ሊገባ እንደሆነ ነው የሚያመላክትሽ። የማርያም ሰላም መቅዲ ሰላም። በህልም ማታ ነው የምታምር ዣንጥላ ዘርግቼ ከእህቴ ልጅ ጋር ሳልታ የሚመስል ዳንስ ስደንስ አየሁ። ሁለታችንም ሴቶች ስንሆን እኔ አላገባሁም። እሺ ዣንጥላ የእመቤታችን ከለላ ጥበቃ ማግኘትንም ያመላክታል። ሁለተኛ ደግሞ ያባልንም ያመላክታል። ዣንጥላ ያንን ነው የሚያመላክትሽ እና ጥሩ ነው በጣም። ኖላዊ በሰላም ነው የጠፋሽው መቅዲ? ወይ ጉንፋን ይዞናል። አንዳለም አቀፍ ነው። አዎ ጉንፋንማ አንዳለም አቀፍ ነው። አዎ ሁሉንም ነው እንትን የሚለው ግን የጠፋሁትኝ ያው ቻናሉ እንትን ስላስቸገረኝ ነውና ከዚህ በኋላ በዚህ ቪዲዮ ለቅላችኋለሁ፣ በዛኛው ደግሞ ላይቭ ገባለሁ። እሺ ሰብስክራይብ ያላረጋችሁ መጀመሪያ ሰብስክራይብ አድርጉ፣ ላይክ ማድረጋችሁን ቪዲዮን አረጋግጡ እና ደግሞ የደውል ምልክቷን ተጫኗት፣ ቪዲዮ በለቀቅ ቁጥር እንዲደርሳችሁ ማለት ነው። ካሁን በኋላ ያው ቪዲዮቻችሁን እዛም ጋር ይሁን እዚህ ጋር የሚያስቀምጣችሁትን ሁሉ እዚህ ጋር ነው የምፈታው። እዛ ደግሞ ላይቭ ስገባ በላይቭ መልስላችኋለሁ፣ ፈታላችኋለሁ ማለት ነው። አላዛር ሰላም መቅዲ በህልሜ ተሰብስበን ሳለ ለወጥ እኔ በስራዬ ላይ ረጅም ጊዜ ቆየሁ ብዬ በልቤ እያዘንኩ አየሁ። ብትፈችልኝ አመሰግናለሁ። በህልም ማዘን ተቃራኒው ነው የሚሆነው። ተቃራኒ ነው የሚሆነው። ጥሩ ነው። ብሩክ በሰላም ነው ጠፋሽ መቅዲ? አሁን መጥቻለሁኝ። እሺ ካሁን በኋላ በዚህ ነው የምፈታላችሁ። ሄርማን ሰላም መቅዲ በህልም ሁለት ወታደሮች ተቀምጠው እኔ ከፊታቸው ተቀምጫለሁ። በመሀል ጠረጴዛ አለ። ከዛ ጥርሴን በብሩሽ ፍቄ ጠረጴዛ ላይ ወዳለው በጣም ትንሽዬ ሚዛን የምትስል መትፊያ ላይ የተፋሁት ነገር አረንጓዴ የደቀቀ ሳር ነው። አመሰግናለሁ። ወታደር ጠባቂ መላእክትን ያመላክታል። ሁለተኛ ደግሞ ስህተት እንዳሰሪ በህይወትሽ መጠንቀቅ ያስፈልጋል። ያንን ነው የሚያመላክትሽ።
ጠረጴዛው ባዶ ጠረጴዛ ነው። ምግብ ያለበት ከሆነ ሀብት ነው። ባዶ ከሆነ ግን ትንሽ ጠንቀቅ ማለት ያስፈልጋል። ባዶ ጠረጴዛ ያው ድህነት ስለሆነ የሚያመላክተው ማለት ነው። ጸሎት አድርጊ። ባዶ ከሆነ ያው ካለው ግን በጣም ቆንጆ ነው፣ ሀብት ነው። ጥርስ መፋቅ ጥሩ ነው። ያው ጥርስ ዘመድ ምንም ስለሆነ ያው ጥሩ የሆነ ግንኙነትን እንትን ማለትን ነው የሚያመላክትሽ። አረንጓዴ ደቀቀ ሳር ነው ከአፍሽ ሲወጣ ያየሽው አይደል? ስለዚህ ያው ባር ነገር ሲወጣ ከበሽታ መገላገልን ያመላክታል። ጥሩ ነው። አረንጓዴ ነገር ደግሞ ያው ተስፋን ነው የሚያመላክተው። ጥሩ ነው። ቀጣይ የቀሩትን ህልሞች ፍቺ ይዤላችሁ እመጣለሁኝ። ለዚህ ቤት አዲስ የሆናችሁ ግን ሰብስክራይብ ማድረጋችሁን እንዳረሱ። ያው በዚህ ስለሆነ ቪዲዮ መለቀላችሁ ላይክ ማድረጋችሁን አትርሱ። የደወል ምልክቷንም ተጫኗት፣ አዳዲስ ሲለቀቁ እንዲደርሳችሁ ማለት ነው። በዛኛው ላይቭ ገባላችኋለሁ። ይሄንን ደግሞ ያው እዛ ይላካችሁልኝን ወደዚህ አምጥቼ እፈተዋለሁ ማለት ነው። መልካም ጊዜ